Have you ever searching something on YouTube and all that you find was Indian cooking, cats video and football highlights? All right, but know what you wanted, is that not? YouTube ላይ የሆነ ነገር ፈልጋችሁ የህንድ ምግቦች አሰራር እንዲሁም የድመቶች ቪዲዮ እንዲሁም የእግር ኳስ ሃይላይቶች ብቻ መጥተውባችሁ ያውቃሉ? እናንተ ግን የፈለጋችሁት ያንን አልነበረም። Let me show you that why your dream doesn't come to your doorsteps just because you type the wrong sentence. ለምንድነው ሰርች ያደረጋችሁት ነገር የማይመጣው? ያንን ታውቃላችሁ? ምክንያቱ አንድና አንድ ብቻ ነው። ምክንያቱም እናንተ የሰጣችሁት አረፍተ ነገር ስህተት ስላለውና ስለሆነ ነው ማለት ነው። Today I will show you the golden rules of searching. So you stop searching like a tourist and start searching like a researcher. እንግዲህ ተመልካቾች እንዴት አላችሁልኝ? ዛሬ በዚህ ቪዲዮ እንግዲህ የፍለጋ ወርቃማ ህጎችን the golden rules searching የሚለውን አሳያችኋለሁ ማለት ነው። ከዛሬ በኋላ እንግዲህ እናንተ እንደ እንግዳ ሰው ሳይሆን ሰርች የምታደርጉት ልክ እንደ ተመራማሪ የሆነ ውጤታማ የሆነ መንገድን ተጠቅማችሁ መፈለግ ትጀምራላችሁ ማለት ነው። ከዚህ ቪዲዮ በኋላ አብራችሁን ቆዩ። በኢትዮ ቋንቋ የማይቻል ነገር የለም፣ ሁሉም ይቻላል ላል ኦልራይት እንግዲህ ችግሩ የቱ ጋር ነው ስንል ይሄንን ብዙ ጊዜ የምንፈልገውን ነገር ማግኘት ለምንድን ነው የሚያቅተን? እኛ የፈለግነውን ነገር ለምን ማግኘት ያቅተናል? ሰርች ኢንጂን ላይ በምንፈልግበት ጊዜ የምንፈልገው ነገር አይመጣልንም። ለምንድን ነው? ችግሩ የቱ ጋር ነው ስንል ምክንያቱም ረጅም ቃልን ስለምንጠቀም ብቻ ነው ማለት ነው። how alright ለምሳሌ እስቲ እናንተ በቤት ውስጥ ዶሮ ወጥ አሰራርን ሰርች አድርጋችሁ ማወቅ ብትፈልጉ እንዴት ነው I want to know how I can make a traditional Ethiopian ዶሮ ወጥ at my home. that is wrong ማለት ነው። እንደዚህ አይነት አረፍተ ነገር መጠቀም የለባችሁም። instead try this ዶሮ ወጥ recipe or ወይም ደግሞ how to cook ዶሮ ወጥ. that's enough. These are the most key words. Exactly. Remember that Google or YouTube is not your best friends. It doesn't find your feelings. It needs your keywords. Is that not? እናንተ ሁሉ ጊዜ ማሰብ ያለባችሁ እንግዲህ Google ወይም YouTube የናንተ የረጅም አረፍተ ነገርን አይፈልግም ማለት ነው። ምክንያቱም ኪወርዶች ዋና ዋና ቃላቶችን ብቻ ነው መጠቀም ወይም መረዳት የሚችለው ማለት ነው። ስለዚህ ጥፋታችሁ የሚጀምረው ከዛ ነው ማለት ነው። የምትፈልጉት ሰርች ኢንጂን ላይ ሎንግ ቴክስት ከሆነ that's impossible to find what you need ማለት ነው። ስለዚህ ፈለጋችሁት ማግኘት አትችሉ። አሁን እስቲ እንዴት አድርጋችሁ መፈለግ እንደምትችሉ ቀጣይ ክፍሎችን በደንብ አድርጌ ላሳያችሁ። አብራችሁ for example እስቲ አዲስ ነገርን ለመማር ለሚፈልግ ሰው ወይም ደግሞ regarding education ላይ አዲስ ነገርን ለመማር ፈልጋችኋል። ስለዚህ ምን ብላችሁ ነው ሰርች የምታደርጉት? alright የሆነ ነገር ከመዘባረቅ ይልቅ በዚህ መንገድ ብትጠቀሙ በጣም ውጤታማ ትሆናላችሁ። ለምሳሌ ኪወርዶችን እንገራችሁ how to ብላችሁ ብትጀምሩ አዲስ ነገርን ለማወቅ ከሆነ ለምሳሌ ቋንቋ ከሆነ how to know ምን ላይ speaking ላይ ከሆነ how to know speaking, how to know writing, how to understand ምናምን ያላችሁ መጻፍ ትችላላችሁ ማለት ነው። ለዚህ how to ትላላችሁ ወይም ደግሞ tutorial ብላችሁ መጻፍ ትችላላችሁ። tutorial regarding this ወይም tutorial ብላችሁ ልጽፉ ትችላላችሁ። and also step by step የሚለውን ቁልፍ ቃላትን መጠቀም ትችላላችሁ። guide ወይም ደግሞ beginners guide, advanced guide, intermediate guide እያላችሁ በዚህ መልኩ ሰርች ኢንጂናችሁ ላይ ብትፈልጉ የምትፈልጉትን ትምህርት አይነት የማግኘት እድላችሁ very visible ነው ማለት ነው right? ስለዚህ በዚህ መንገድ ብትፈልጉ አሪፍ ነው። ለምሳሌ እስቲ በሁለት ምሳሌዎች ላሳያችሁ። በኢትዮጵያ ኮንቴክስት ውስጥ አሁን ስለ ኢትዮጵያ የሆነ ነገር እየፈለጋችሁ ከሆነ ለምሳሌ ስለ ቴሌብር አጠቃቀም ማወቅ ከፈለጋችሁ እንዴት ነው የምትሉት ማለት ነው? how to use ቴሌብር step by step ልትሉ ትችላላችሁ። how to use ቴሌብር step by step, how to use ቴሌብር ብላችሁ ልትሉ ትችላላችሁ። ወይም ደግሞ step by step ብላችሁ የምትፈልጉትን ነገር መጨመር ትችላላችሁ። or ደግሞ step by step ብላችሁ እንጀራ ሜኪንግ ልትሉ ትችላላችሁ ማለት ነው። ስለዚህ በዚህ መንገድ በኢትዮጵያ ኮንቴክስት ያለውን ነገር ልትፈልጉ ትችላላችሁ። ወይም ደግሞ ግሎባል ስናደርጉ ለምሳሌ ለሆነ ሰፋ ስላለ ብሮደር ቶፒክ ስታወሩ ማወቅ ከፈለጋችሁ ስለዛ ሰርች ስታደርጉ ምን ብላችሁ ነው how to use ለምሳሌ ChatGPT, how to use ChatGPT ካላችሁ ወይም ደግሞ how to use Python ልትሉ ትችላላችሁ። or tutorial for beginners, tutorial for advanced learners, tutorial for intermediate learners ያላችሁ ብትፈልጉ በዚህ መንገድ ውጤታማ የሆነ መልስ ማግኘት ትችላላችሁ ማለት ነው።
ሁለተኛው ደግሞ ችግር መፍታት ነው ወይም ደግሞ ትራብል ሹቲንግ ነው ማለት ነው። ቴክኒካዊ ችግሮችን ወይም ለጥገና የሚሆኑ ነገሮችን ማወቅ ፈልጋችሁ ወይም ሰርች ማድረግ ፈልጋችሁ ልትጠቀሟቸው የምችላቸው ኪወርዶችን ነው ማለት ነው መነግራችሁ በተከታይነት። ለምሳሌ ፊክስ ልትሉ ይችላላችሁ። የሆነ ፊክስ ምን ላይክ how to fix በመጨመር ማስተካከል ይችላላችሁ ከፈለጋችሁ። how to fix my smart TVs Samsung TVs ብትሉ or how to fix or how to repair ልትሉ ይችላላችሁ። or not working ብላችሁ ኪወርድ ስትጽፉት እዛ ቢያንስ እንኳን እናንተ የምትፈልጉት ነገር ውስጥ ስለ ስልክ ከሆነ not working phone ካላችሁ ቢያንስ ተመሳሳይ ቪዲዮ ውስጥ ይከታችኋል ማለት ነው። ይሄ ኪወርድስ እንደ solution for ብላችሁ የሆነ የምትፈልጉትን እናንተ ማለት ነው። or common problems ብላችሁ ምንድነው common የሆነ problem ያን ትጠቅሳላችሁ። what is the common problem of antivirus ሊሆን ይችላል። what is the common problem of A23.4 what is the problem ያላችሁ ልትጠቅሱ ትችላላችሁ። ስለዚህ እነዚህ ኪወርዶች ናቸው። solution fix repair not working solution common problems ያላችሁ ሰርች ብታደርጉ በጣም ውጤታማ ያደርጋችኋል። ለምሳሌ ኢን ኢትዮጵያ ኮንቴክስት እና ግሎባል ኮንቴክስት እንዴት አድርጋችሁ ሰርች ልታደርጉ እንደምትችሉ ምሳሌ ላሳያችሁ። ለምሳሌ Samsung phone stuck on logo fix ብላችሁ ብትፈልጉ you have the ability to find it ማለት ነው። or ደግሞ ኢትዮ ቴሌኮም ኢንተርኔት not working በቃ እችን ብቻ መጻፍ ራሱ አልጎሪዝሙ he can understand ማለት ነው። ምን እንደፈለጋችሁ ይገባል right ኢትዮ ቴሌኮም ኢንተርኔት not working ብላችሁ በሀገራችን ኮንቴክስት እንኳን ብትፈልጉ እንደዚህ አይነት the way of searching ሜቶዶችን መጠቀም ትችላላችሁ ማለት ነው። እንዲሁም ደግሞ the global way ደግሞ Windows 11 slow solution በቃ Windows 11 የሚሆን slow solution ብላችሁ እየፈለጋችሁ ላፕቶፓችን ብዙ ጊዜ ብላክ ሲሆን ምን እንላለን? ላፕቶፕ ብላክ ስክሪን ፊክስ ትላላችሁ። ፊክስ የምትለው ቃል እዚህ ውስጥ እንዳለች መርሳት የለባችሁም። ስለዚህ ግሎባል የሆኑ ኢሹዎችን ስትፈልጉ እነዚህን ትጠቀማላችሁ። ወይም ቴክኒካዊ ኢሹዎችን መፈለግ ሲኖርባችሁ እነዚህን ኪወርዶች በመጠቀም ሰርች ማድረግና የፈለጋችሁት ማግኘት ይቻላል። ኦልራይት the third one is መዝናኛና ሙዚቃ ላይ ወስዳችኋል or entertainment ላይ ማለት ነው። ስለዚህ የፈለጋችሁት ነገር እናንተ ማወቅ ማየት ሊሆን ይችላል ወይ ቪዲዮ ሊሆን ይችላል whatever ብቻ ስለ መዝናኛ ወይ ሙዚቃ ማግኘት ፈለጋችሁ። ስለዚህ how to search ነው። I'm going to give you keywords first. music video ልትሉ ይችላላችሁ። music video ከፈለጋችሁ music video ባጭሩ or live performance ከፈለጋችሁ live performance lyrics ከፈለጋችሁ lyrics ብላችሁ ሰርች አድርጉ። ፊልም ማየት ከፈለጋችሁ full movie ትላላችሁ or new release ትላላችሁ። new release የሆነ አዲስ የተለቀቀ ነገር ሙዚቃ ፊልም ምንም ቢኖር ሊያሳያችሁ ይችላል። ኒው ሪሊዝ ብላችሁ በደፈናው ዝም ብላችሁ ሰርች ታረጋላችሁ። እነዚህን ተጠቅማችሁ ደግሞ ኪወርዶችን እንዴት ሰርች አደራረጋችሁን ደግሞ በዚህ ምሳሌ ላሳያችሁ። ለምሳሌ እናንተ ኢትዮጵያ ውስጥ ያለ የጎንደር ሙዚቃ ፈልጋችኋል። ስለዚህ እንዴት ነው የምትፈልጉት? ጎንደር ሚውዚክ 2014 ወይም 2024 ማለት ትችላላችሁ or 2025 ትፈልጋላችሁ ማለት ነው። ቴዎድሮስ ታደሰ ስፔሲፊካሊ ስሙን ጠቅሳችሁ መፈለግ ትችላላችሁ። ቴዎድሮስ ታደሰ ሚውዚክ ከሆነ ሚውዚክ፣ ሙቪ ከሆነ ሙቪ ብላችሁ ከጎኑ ብትከቱት ደግሞ ሞር ስፔሲፊክ ይሆናል። እንዲሁም ላይሪክስ ትላላችሁ። ላይሪክስ ሚውዚኮች የሚመቿችሁ ከሆነ ላይሪክስ ትላላችሁ። ኢትዮጵያን ኒው ሙቪ 2024 ፉል ብላችሁ እነዚህ ሰርች በማድረግ የማግኘት እድላችሁ እየሰፋ ይሆናል ማለት ነው። ኢን ግሎባል ዌይ ደግሞ በዚህ መንገድ ልትፈልጉ ትችላላችሁ። ለምሳሌ ኮክ ስቱዲዮ ላይቭ that's right or best action movie ትላላችሁ። best action movie መቼ 2002 2013 2015 2018 2024 ልትሉ ትችላላችሁ። whatever you need you can search in this way ማለት ነው። ስለዚህ regarding to entertaining በዚህ መንገድ ኢንተርቴኒንግ ላይ መፈለግ ትችላላችሁ። እነዚህን ኪወርዶችን መጠቀም ትችላላችሁ ማለት ነው። ኦልራይት እንግዲህ ምናልባትም ደግሞ አንድ ነገር መግዛት ፈልጋችሁ when you want to comparing things ማለት ነው። ስለዚህ የሆነ ነገር ማነጻጸር ፈልጋችሁ reviewing አንድ ነገር ከመግዛታችሁ በፊት ማወቅ ፈልጋችሁ ስለዛ ኢንፎርሜሽን፣ ስለዚህ ምን ብላችሁ ነው ሰርች የምታደርጉት? ዛሬ ኪወርዶቹ ምንድናቸው? ሪቪው ትላላችሁ። ምን ፎን ሪቪው፣ ላፕቶፕ ሪቪው፣ ቲቪ ሪቪው፣
ብላችሁ ራሱ ሰርች ብታረጉ which is nice ማለት ነው። እንዲሁም ደግሞ ቤስት ፎን ቤስት ኤሌክትሮኒክስ ማቴሪያልን መጥቀስ ትችላላችሁ ማለት ነው። ማንኛውንም ቢሆን or top 10 ማለት top 10 ምን ቲቪ top 10 ፎን top 10 ላፕቶፕ top 10 ካር ልትሉ ትችላላችሁ። whatever you need ብቻ በዚህ መንገድ top 10 ብላችሁ ኪወርዱን ትሰጡታላችሁ ማለት ነው። እንዲሁም cheaper versus expensive ርካሽ እና ውድ የሆነው ምን የፈለጋችሁትን እናንተ could be TV, a mobile phone, laptop and also any other materials could be። ስለዚህ የፈለጋችሁትን መንገድ በዚህ ኪወርዶችን ተጠቅማችሁ መፈለግ ትችላላችሁ ማለት ነው። ለምሳሌ ደግሞ በግሎባል ከሆነ ወይም ዓለም አቀፍ ነገር መፈለግ የምትፈልጉ እንዴት እንደምትፈልጉ ደግሞ ላሳያችሁ እስቲ። ለምሳሌ ሁለት ነገሮችን ማነጻጸር ፈልጋችኋል። ቶዮታ ቪትስ versus ሱዙኪ ስዊፍት። ቶዮታ ቪትስ versus ሱዙኪ ስዊፍት ከሁለቱ ማነጻጸር ከፈለጋችሁ versus የሚለውን ተጠቅማችሁ የፈለጋችሁትን ማቴሪያል መጥቀስ ትችላላችሁ ማለት ነው። ኦር ደግሞ ቤስት ባንክ ኢን ኢትዮጵያ 2003 2023 2024 2025 ያላችሁ ትሰራላችሁ ማለት ነው። ምርጥ የሆነው ባንክ የትኛው ነው ምናምን ስትሉ ቤስት ባንክ ቤስት ምናምን እያላችሁ ከለያየናቸውን ኪወርዶች መጠቀም ትችላላችሁ ማለት ነው። ግሎባል ለሆኑ ደግሞ ወይም ደግሞ በዓለም አቀፍ ደረጃ ልትፈልጓቸው የምትችሏቸው እነዚህን ኪወርዶች ተጠቅማችሁ ምንድነው ካላችሁ ለምሳሌ iPhone 15 versus Samsung S24 Ultra ልትሉ ትችላላችሁ። የሁለቱ ንጽጽር ከፈለጋችሁ በዚህ መልኩ ሰርች ኢንጂናችሁ ላይ መጻፍ ይኖርባችኋል። እንዲሁም top 10 travel destinations ልትሉ it will gives you the list of their destinations you would like to travel ማለት ነው። ስለዚህ ብዙ አይነት ቪዲዮዎችን በዚህ ኪወርዶች በመጠቀም መግለጽ ትችላላችሁ ማለት ነው። Now I'm going to tell you about how advanced people are searching trick. Okay, this part is very important for intermediate and advanced learners ማለት ነው። ስለዚህ የሚጠቅሙ የፍለጋ ዘዴዎችን እነግራችኋለሁ ለነዚህ ሌቭሎች ማለት ነው። ለምሳሌ advanced learner ስትሆኑ ሃይ ነገሮችን በጣም ትላልቅ ነገሮችን ልትፈልጉ ትችላላችሁ። So for example selecting a file type ፋይል አይነት ለመምረጥ መጽሐፍ ወይም የፒዲኤፍ መፈለግ ከፈለጋችሁ ምን ብላችሁ ነው ሰርች የምታደርጉት? እስቲ ንገሩኝ። The entrepreneurship textbook file type PDF ብላችሁ ብትፈልጉ that will be nice ማለት ነው ይሰጣችኋል። ስለዚህ የምትፈልጉትን ማግኘት በቀላሉ ትችላላችሁ። የፋይል ታይፖችን በዚህ መልኩ መፈለግ ትችላላችሁ ማለት ነው። ሁለተኛው ነገር አድቫንስድ የሚጠቀሙ ደግሞ ትክክለኛ ቃል መፈለግ ነው። exactly ወይም ደግሞ searching the exact words ማለት ነው። እንዴት አድርገው ነው ለምሳሌ የሚፈልጉትን በቀጥታ ማግኘት የሚችሉት እነዚህ ሰዎች ሰርች ያደረጉትን በቀጥታ በቃ እዛው ቪዲዮ ላይ ያመጣላችኋል። እንዴት ነው what is the secret behind this እና you got this ማለት ነው ነግራችኋለሁ በተከታይነት። አንድ ማድረግ ያለባችሁ ነገር አለ። እዚህ ጋር የምፈልጉትን ነገር እንዲመጣላችሁ ስትፈልጉ ትምህርተ ጥቅስ ምልክት አለች አይደለ? በአማርኛ መናገር or quotation marks ውስጥ አርጋችሁ ከፈለጋችሁ ያንን ቃል ብቻ ይፈልግላችኋል ማለት ነው። ራይት ለምሳሌ አቢሲኒስ ኮቴሽን ማርክ ውስጥ ታረጉና አቢሲኒያ ሬኔሳንስ ብትሉ አቢሲኒያ ሬኔሳንስ ብላችሁ ጽፉ in the quotation mark so the search engines will give you the exact words what you need ማለት ነው። ስለዚህ የፈለጋችሁትን ቃል ይሰጣችኋል። ሌላኛው ሜትድ ይሄ ነው ማለት ነው። ስለዚህ በትምህርት ጥቅስ ውስጥ አድርጋችሁ የምትፈልጉትን ለመጻፍ ማግኘት ትችላላችሁ ማለት ነው። All right, the advanced learners, the other trick is that before and after or time limitation, right? ብዙ advanced learners ይህን ሜትድ ይጠቀማሉ። የሆነ መረጃ ፈልገው ዓመተ ምህረቱን ይጠቅሳሉ። በዛ ምክንያት በቀላሉ ማግኘት ይችላሉ ማለት ነው የሚፈልጉትን። ለምሳሌ ኢትዮጵያን ኢኮኖሚ after 2020 ብል ለምሳሌ ከ2020 በኋላ ያለው የኢትዮጵያ ኢኮኖሚ ምን ይመስላል ነው ማለት ነው። ኢዚሊ በቃ የሚያመጣልኝ ያንን መረጃ ነው ማለት ነው። ስለዚህ እናንተም መረጃን ስትፈልጉ ዓመተ ምህረትን በመጥቀስ ማግኘት በቀላሉ ትችላላችሁ ማለት ነው። ኦልራይት ስለዚህ እንግዲህ እነዚህን አድቫንስድ ቲፖችን ኦልሶ መጠቀም አለባችሁ ማለት ነው። most people fail because they never change their searching words, always reformulates። እንግዲህ በዚህ ላይ በጣም በርካታ ጥናቶች ተጠንተዋል። ከነዛ ውስጥ መካከል
ጥናቶች ምን ይላሉ የሚለውን ልንገራችሁ ባጭሩ። ኢንፎርሜሽን ሲኪንግ ቢሄቪየር ጥናቶች እንደሚያሳዩት ከሆነ እንግዲህ አብዛኛው ተጠቃሚ ውጤት የሚያሳጣው ነገር ምንድነው ካላችሁ እንግዲህ ኳየሪ ሪፎርሙሌሽን ነው። ይህ ማለት ኳየሪ ሪፎርሙሌሽን ማለት የፍለጋ ቃላትን መቀየር አለመቻል ወይም ስላለመቻል ነው ተብሎ ተገልጿል ማለት ነው። የአፈላለግ ስልታችን መለወጥ አለመቻላችን ትልቅ ለምንፈልገው ነገር በቶሎ እንዳናገኘው አንዱ ምክንያት ነው ብሏል እንግዲህ በርካታ ጥናቶች እንደገለጹት። alright ምናልባትም እኔ ለእናንተ መምከር የምፈልገው I need to give this advice. If one word fails, use the synonym. Don't give up. Switch up. alright እንደዛ ነው መሆን ያለበት። ብዙ ጊዜ ሰርች ስታደርጉ የሆነ ነገር ሰርች አድርጋችሁ ካልመጣላችሁ እንኳን ሌላ ሲኖኒም ወይም ተመሳሳይ ሌላ ቃል በመተካት እዛ ቦታ ላይ መፈለግ ሊኖርባችሁ ይገባል ማለት ነው። ምክንያቱም 100% ፐርፌክሽንስ ላይኖሩ ይችላል። ስለዚህ ሲኖኒም ቃላቶችን በመጠቀም ሰርች ለማድረግ መሞከር ነው እንጂ ኖ ጊቭ አፕ ማለት ነው። ስለዚህ ምንም አይነት ተስፋ መቁረጥ ምናምን ብላችሁ መሰላቸት የለባችሁ ማለት ነው። don't write poetry with keywords. ታሪክ አትጻፉ፣ ቁልፍ ቃላትን ብቻ ምረጡ። በምኞት አትፈልጉ። just don't hope, target. alright only know your aims ማለት አላማችሁን ብቻ እወቁ ማለት ነው። don't complain and refine. okay አታማርሩ፣ እንዲሁም ቃላቶቻችሁን ቃይሩ ማለት ነው። በዚህ መንገድ ሰርች የምታረጉት ውጤታማ እንዲሆን ግዴታ እነዚህ ማድረግ ያስፈልጋል ማለት ነው። ትክክል ኪወርዶችን በመጠቀም በዚህ መልኩ ሰርች ማድረግ ትችላላችሁ ማለት ነው። This is all about for today's class. እንግዲህ ይህንን ይመስላል የዛሬው ቪዲዮአችን ማለት ነው። እንግዲህ I hope so you love this video. እንደወደዳችሁት ተስፋ አደርጋለሁ። ምክንያቱም በጣም ብዙ ሰዎች እንደዚህ አይነት ቪዲዮ ስራልን ብለው የነበረ በውስጥ መስመር። ስለዚህ ይሄው ሰርችላችኋለሁ ማለት ነው። እንግዲህ ከዚህ በኋላ ሰርች ለማድረግ በጣም ብዙ ነገር የተማራችሁ ይመስለኛል ማለት ነው። ስለዚህ እንግዲህ I hope so እነዚህን አፕላይ ማድረግ ነው የሚጠበቅባችሁ ማለት ነው። እንግዲህ እናንተ ሰርች ማድረግ የከበዳችሁን ነገር እስቲ ኮሜንት ላይ አሳውቁኝ ማለት ነው። or maybe right now what are you searching for ማለት ነው። ምን እየፈለጋችሁ እንደሆነ እስቲ ኮሜንት ላይ አሳውቁኝ ማለት ነው። If you like this video, don't forget to like and subscribe this channel please. As usual we say that nothing is impossible ማለት ነው። የማይቻል ነገር የለም በእጁ ቋንቋ ይቻላል፣ የማይቻል ነገር የለም ይላል ማለት ነው። ቀጣይ አሪፍና ምርጥ ቪዲዮ ይዤላችሁ መመጣ ይሆናል። እስከዛው ባይ ባይ። ቃላት አዲስ ተስፋ የመጨረሻው ቅጽኑታ በእጁ ቋንቋ የማይቻል ነገር የለም ሁሉም ይቻላል ላል